ሰላም ጤና ይስጥልኝ እንደምን አላችሁ? ሳብስክራይብ እያደረጋችሁ ለጓደኞቻችሁ ይህንን ሚዲያ እንዲቀላቀሉና ይህን ቻናል ሳብስክራይብ እያደረጉ ሌሎች እንዲያደርሱ አድርጉ። ትምህርት ጣራና ግድግዳ የለውም። ሰልፍ ኤዱኬሽን ስለሆነ በራሳችን የምንፈልገውን ትምህርት ለመማር ያገለግለን ዘንድ የምንጠቀመው ይሆናል ማለት ነው። ዛሬ ደግሞ በአዲስ መልኩ ከባለፈው ካየናቸው ፊደሎች ቀጥለን ደግሞ ዛሬ ላይ ረ ሸ ቀ በ በሚሉ ፊደሎችን ማየት እንጀምራለን። እሱን ከማየታችን በፊት ግን እስከ መጨረሻው ረ ሩ ሪ ራ ሬ ር ሮ ከዛ ደግሞ ሲቀጥል ሁለተኛ የምናየው ሸ ሹ ሺ ሻ ሼ ሺ ሾ ቀ ደግሞ ቀ ቁ ቂ ቃ ቄ ቅ ቆ የሚሉ እናያለን ማለት ነው። በ ቡ ቢ ባ ቤ ብ ቦ የሚሉ ቃላቶችን እናያለን። በየዚህ እያንዳንዱ ደግሞ ለምሳሌ ረን ካነሳነ በረ ቃል 4 ቃል እየመሰረትን እንዳለን በሩም ሩ በሚለው በተመሳሳይ ሪ በሚለው በተመሳሳይ እያንዳንዱ ቃላትን እየመሰረትን እንሄዳለን ማለት ነው። ስለዚህ ለምሳሌ በረ የተመሰረቱ ቃላት ረጅም የሚል ቃል መስርተናል፣ ረቂቅ የሚል ቃል መስርተናል፣ ረዳት የሚል ቃል መስርተናል፣ ረድኤት የሚል ቃል መስርተናል። እነዚህ እያንዳንዱ የመጀመሪያዎቹ በአረንጓዴ የሚታዩት ረ የሚሉ ፊደሎችን ወስዶ የሚመሰረቱ ቃላት ናቸው ማለት ነው። እያንዳንዳቸው ትርጉማቸውን በሰፊው በክፍል 10 የምንመጣበት ይሆናል። ሸ በሚለው ደግሞ ሸማ የሚል ቃል መስርተናል፣ ሸክም የሚል ቃል መስርተናል፣ ሸለቆ እና ሸለመ እነዚህ እያንዳንዳቸው የመጀመሪያው ሸ የሚለውን ፊደል እየወሰድን የተመሰረቱ ቃላቶች ናቸው። በሶስተኛ ደረጃ ቀን ነው የምንወስደው። ቀ ወስደን ደግሞ ቀለም አረንጓዴ፣ ቢጫ፣ ጥቁር እያልን እነዚህ የአይነት ቀለሞችን ለመስጠት ቀለም የሚለውን ነገር ለመጻፍ ቀን የመጀመሪያ እንጠቀማለን። ቀጠሮ የአፖይንትመንት የምንለው ወይም ደግሞ ቀጠሮ ካለን ቀጠሮ ብለን መጀመሪያውን ቀን ተጠቅመን ቀጠሮ የሚል ቃል እንመሰርታለን ማለት ነው። በቀን ተጠቅመን የምንመሰርተው ሌላኛው ቃል ቀሚስ ነው። ቀሚስ ማለት ሴቶች የሚለብሱት እናቶቻችን የሚለብሱት ልብስ ስሙን ለመጻፍ ስንፈልግ ቀሚስ እንላለን ማለት ነው። በመጨረሻ ቀን ተጠቅመን የምንመሰርተው ቃል እና የመሰረትነው ቀለበት ነው። እጅ ላይ የሚቀመጥ ቀለበት የሚባል ቃል እንመሰርታለን ማለት ነው። ይሄን ቀለበት የሚለውን ለመሰረት ደግሞ ቀን እንጠቀምና ቀለበት ብለን ስሙን እንጽፋለን። ለዛሬ በዚህ ካዘጋጀነው ፕሮግራም በመጨረሻ ደረጃ የያዝነው በ በሚል ፊደል የተመሰረተ ነው። የመጀመሪያ ሆነው የሚመሰረቱ ደግሞ 4 ቃሎችን ይዘናል። የመጀመሪያው በር ነው። የመኖሪያ ቤታችን በር ሊሆን ይችላል፣ የመኝታ ቤታችን በር ሊሆን ይችላል፣ የኪችን በር ሊሆን ይችላል፣ በር እንለዋለን። በሁለተኛ ደረጃ በግ ነው። እንስሳት እንስሳት አይነት ሆኖ በግ ይሆናል። በሶስተኛ ደረጃ ደግሞ በረዶ ማለት ውሃ ከ100 ዲግሪ ሴንቲግሬድ በታች ሲሆን ጥጥር ነገር ይፈጥርና እሱን በረዶ እንለዋለን። በን ተጠቅመን የመጨረሻ የመሰረትነው ቃል ደግሞ በቃ ነው። ይሄ በቃ መጨረሻ የመሰረትነው ቃል በቃ ነው። በቃ ማለት ደግሞ የሆነ ነገር ስናጠናቅቅ በቂ ሲሆን በቃ ብለን እናስቀምጣለን፣ ወይም ደግሞ ለዛ ነገር ብቁ ሲሆን በቃ ብለን እንሰጣለን ማለት ነው። እንግዲህ እያንዳንዱ በረን ተጠቅመን ረጅም፣ ረቂቅ፣ ረዳት፣ ረድኤት፣ ሸን ተጠቅመን ሸማ፣ ሸክም፣ ሸለቆ፣ ሸለመ፣ ቀን ተጠቅመን ቀለም፣ ቀጠሮ፣ ቀሚስ፣ ቀለበት፣ በን ተጠቅመን ደግሞ በግ፣ በር፣ በረዶና በቃ የሚሉትን ፊደሎች መጀመሪያ ላይ ረን፣ ሸን፣ በን፣ ቀን በማስቀመጥ እነዚህን ቃሎች መስርተናል ማለት ነው። በሚቀጥለውና ከዚሁ ቀጥለን እያንዳንዱ የምናየው ደግሞ ሩን ተጠቅመን ሪን ተጠቅመን ራ፣ ሬ፣ ር፣ ሮ እስከሚሉ የረዘሮችን በሙሉ ተጠቅመን ቃል እንመሰርታለን። ከዛ በመቀጠል ደግሞ ሸን ተጠቅመን ቀን ተጠቅመን በን ተጠቅመን የመጀመሪያ እንዳደረግነው ሁሉ ሹን፣ ቁን፣
ቡን ተጠቅመን ደግሞ እያንዳንዱ ፊደላትን እንመሰርታለን ማለት ነው። ፊደላትን እንመሰርታለን ማለት ነው። ስለዚህ እያንዳንዱ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሺ፣ ሾ፣ ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ፣ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ፣ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እነዚህን ካወቅን በኋላ በእያንዳንዳቸው ደግሞ 5 ቃል እየመሰረትን በደንብ እንማማራለን። በአማርኛም ብቁ ሆነን ከመጻፍ ባለፈ ማንበብ እንችላለን ማለት ነው። እንግዲህ የዚህ ሰልፍ ኤዱኬሽን ቻናል ተከታታዮቻችን ሳብስክራይብ እያደረጋችሁ ቻናላችንን እናሳድግና በደንብ መማማር እንድንችል እናድርግ ማለት ነው። በቀጣይ ደግሞ ሌሎች ትምህርቶችንም አጠናክሬ እመጣለሁኝ። መልካም ጊዜ